አንደኛ ቆሮንቶስ 10 ከቁጥር 1 ወንድሞቼ ሆይ አባቶቻችን ሁሉ ከደመናው በታች እንደነበሩና በባህሩ ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመና በባህር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው መንፈሳዊ አለት ጠጥተዋልና ያ አለት ክርስቶስ ነበር። ይሁን እንጂ እግዚአብሔር በብዙዎች ደስ ስላልተሰኘ በበረሃ ወድቀው ቀሩ። እነርሱ ክፉ እንደተመኙ እኛም ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውልናል። ሕዝቡ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብለው እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖት አምላኪዎች አትሁኑ። ከእነርሱ አንዳንዶቹ ዝሙት ፈጽመው በአንድ ቀን 23,000 ሰው እንደገረገፈ እኛም ዝሙት አንፈጽም። ከእነርሱም አንዳንዶች ጌታን እንደተፈታተኑና በእባብ ተነድፎ እንደጠፉ እኛም ጌታን አንፈታተን። ከእነርሱ አንዳንዶች እንዳጎረመረሙና በአጥፊው እንደጠፉ አታጎረመርሙ። ይህ ሁሉ ምሳሌ ይሆንን ዘንድ በእነርሱ ላይ ደረሰ። የዘመናት ፍጻሜ የደረሰብንን እኛን ለመጠንቀቅ ተጻፈ። ስለዚህ ተደላድዬ ቆማለሁ የሚል ቢኖር እንዳይወድቅ ይጠንቀቅ። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገድን ያዘጋጅላችኋል። ስለዚህ ወዳጆቼ ሆይ ከጣዖት አምልኮ ሽሹ። ይህን የምናገረው አስተዋይ ለሆኑ ሰዎች ነው። ስለምንናገረው ነገር እናንተው ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ኅብረት ያለው አይደለምን? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን። ሁላችንም አንዱን እንጀራ እንካፈላለን። እስኪ የእስራኤልን ሕዝብ አስቡ። መስዋዕትን የሚበሉት ከመሠዊያው ጋር ኅብረት አልነበራቸውምን? ታዲያ ለጣዖት የተሰዋ ነገርም ሆነ ጣዖቱ ራሱ ዋጋ ያለው ነገር ነውን? አይደለም። ሕዝቡ የሚሰዉት ለእግዚአብሔር ሳይሆን ለአጋንንት ነው። ከአጋንንት ጋር እንድትተባበሩም አልሻም። የጌታን ጽዋና የአጋንንትን ጽዋ በአንድ ላይ መጠጣት አትችሉም። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አትችሉም። ጌታ እናስቀናውን? በብርታትስ እንበልጣለንን? ሁሉ ነገር ተፈቅዷል፣ ነገር ግን ሁሉም ነገር አይጠቅምም። ሁሉም ነገር ተፈቅዷል፣ ነገር ግን ሁሉም ነገር አያንጽም። አንዳንዱ ሰው የባልንጀራውን ጥቅም እንጂ የራሱን ብቻ አይፈልግ። በሕሊና ምርምር ውስጥ ሳትገቡ በሥጋ ገበያ የሚሸጠውን ሁሉ ብሉ። ምድርና በእርሷ ያለው ሁሉ የጌታ ነውና። የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ በሕሊና ምርምር ውስጥ ሳትገቡ የቀረበላችሁን ሁሉ ብሉ። ነገር ግን አንዱ ይህ ለጣዖት የተሰዋ ነው ብላችሁ ይህ ስለነገራችሁ ሰውና ለሕሊናችሁ ስትሉ አትብሉ። ይህም የሚለው ስለዚያ ሰው ሕሊና እንጂ ስለ እናንተ አይደለም። ነፃነቴስ በሌላ ሰው ሕሊና ለምን ይመዛል? ምግቡን በምስጋና የሚበላ ከሆነ እግዚአብሔር ባመሰገነውበት ነገር ለምን እወቅሰዋለሁ? እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውም ነገር ስታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ለአይሁድም ሆነ ለግሪኮች ወይም ለእግዚአብሔር ቤተ ክርስቲያን መሰናከል አትሁኑ። እኔ ሰውን ሁሉ በማንኛውም ረገድ ለማስደሰት እንደምጥር እናንተም እንዲሁ አድርጉ። ብዙዎችም ይድኑ ዘንድ ለራሴም የምጠቅመውን ሳይሆን ለእነርሱ የምጠቅመውን እሻለሁና።